ሰላም ጤና ይስጥልኝ። አሰግድ ይመር እባላለሁ፣ ጠበቃ ነኝ። በዚህ አጭር ቪዲዮ ደግሞ በተደጋጋሚ የሚነሳና አድሬስ መደረግ አለበት ብዬ የማስበውን አንድ ጥያቄ ለመመለስ ሞክራለሁ። ያ ጥያቄ ምንድን ነው? እዚህ ሀገር ሲቲዝን የሆነ ሰው ሲቲዝንሺፑ ሪቮክድ ሆኖ ከሀገር ሊባረር ይችላል ወይ? በተመሳሳይ ደግሞ ግሪን ካርድ ያለው ሰው ግሪን ካርዱ ሪቮክድ ሆኖ ካንስልድ ሆኖ ከሀገር ሪሙቭ ሊደረግ ይችላል ወይ የሚሉ ጥያቄዎች ናቸው። ለእነዚህ ሁለት ጥያቄዎች አጭሩ መልስ የስ የሚል ነው። ስለዚህ ሲቲዝንም የሆነ ሰው ግሪን ካርድም ያለው ሰው የተወሰኑ ድርጊቶችን ካደረጉ ሲቲዝንሺፑ ሪቮክድ ሆኖ ግሪን ካርዱም ደግሞ ያለው ግሪን ካርዱ ካንስልድ ሆኖ ከሀገር ሊባረር ይችላል። ስለዚህ ሲቲዝን የሆነን ሰው ዲናቹራላይዝ ሊያደርገው የሚችል ሲቲዝንሺፑን አስነስቶ ከሀገር ሊያስባረረው የሚችል ነገር ምንድን ነው? ስለዚህ ቤዚክሊ እነዚህና እነዚህን የመሳሰሉ ድርጊቶች ናቸው። አንደኛ ሲቲዝንሺፕን በማጭበርበር ማግኘት። ለምሳሌ አንድ ሰው ለሲቲዝንሺፕ ኢንተርቪው በቀረበ ጊዜ ወይ ደግሞ ሲቲዝንሺፑን ፋይል ባደረገ ጊዜ ፓስት ክሪሚናል ሂስትሪውን ደብቆ ሲቲዝንሺፑን ካገኘ ያ ግራውንድ ሊሆን ይችላል ሲቲዝንሺፑን ሪቮክ ለማስደረግ። ሁለተኛ ሲሪየስ ክራይም መፈጸም፣ ሰው መግደል፣ ሂውመን ትራፊኪንግ፣ ሴክስ ኦፌንሶች ውስጥ መግባት። ሶስተኛ ቴሮሪስት ወይም ናሽናል ሴኩሪቲ ትሬት መሆን። አራተኛ ፋይናንሻል ፍራውድ መፈጸም አጌንስት ዩኤስ ገቨርንመንት ኦር ፋይናንሻል ኢንስቲትዩሽንስ። አምስተኛ ክሪሚናል ጋንግ ውስጥ መግባትና እነዚህን የመሳሰሉ ነገሮችን ማድረግ ሲቲዝንሺፕን ሪቮክ አስደርጎ ከሀገር ሊያስባርር ይችላል። ግሪን ካርድ ያለው ሰው ደግሞ አግራቬትድ የሆነ ፈለኒ መፈጸም፣ ያ ማለት መርደር፣ ሬፕ፣ ድራግ ትራፊኪንግ፣ አሁንም ክራይምስ ኦፍ ሞራል ተርፕቲድ የሚባሉ አሉ። እነዚህ ደግሞ ኢንሄረንትሊ አንድ ሰው ኢንሄረንትሊ እንደው ዲስሆነስት ነው ሊያስብሉ የሚችሉ ተፍት፣ አሶልት፣ ይሄ እዚህ ሀገር በገቡ በ5 ዓመት ጊዜ ውስጥ እነዚህ አይነት ነገሮችን መፈጸም። ድራግ ክራይምስ፣ ድራግ ትራፊኪንግ ውስጥ የገባ ወይ ደግሞ አዲክትድ የሆነ ሰው፣ በሌላ መልኩ ደግሞ ዶሜስቲክ ቫዮለንስ፣ ቻይልድ አቢዩዝ፣ ስቶኪንግ እና የመሳሰሉት ኮንቪክሽን ያለበት ሰው ግሪን ካርዱ ሪቮክድ ተደርጎ ከአገር ሊባረር ይችላል። ከዚህ ጀነራሊ ማለት የምፈልገው ነገር ምንድን ነው? ሲቲዝን የሆነ ሰው ከላይ ያደረጉትን ኦፌንሶች ካልፈጸመ፣ ግሪን ካርድም ያለው ሰው ደግሞ አሁን ያልኳቸውን ወንጀሎች ካልፈጸመ ምንም የሚያሳስበው ነገር የለም እዚህ ሀገር። በተደጋጋሚ አሁን ግሪን ካርድም ያለው ሲቲዝንም የሆነ ሰው በተደጋጋሚ ኮንሰልቴሽን ቢሮችን ይመጣል፣ ወሪድ ናቸው። ስለዚህ ምንም የሚያስጨንቅ ነገር የለም። አሁንም እነዚህን ኦፌንሶች የፈጸመ ሰው ሊጨነቅ ይገባዋል። እነዚህን ኦፌንሶች ደግሞ ያላደረገ ሰው ምንም የሚያሳስበው ነገር የለም። አንድ ነገር መናገር የምፈልገው ሲቲዝንሺፕን ሪቮክ ማድረግ ኢዝ ኤክስትሪምሊ ዲፊካልት ፎር ዘ ዩኤስ ገቨርንመንት። ስለዚህ የዩኤስ ገቨርንመንት ሃዝ ቱ ፋይል ፔፐር ወርክ ዊዝ ዘ ፌደራል ኮርት፣ ሂሪንግ ይኖራል። ረጅም ፕሮሰስ ነው፣ ቬሪ ሬር። ለምሳሌ ባለፉት 10-15 ዓመታቶች ውስጥ በአመት ምናልባት 50 ኬዞች ናቸው ፋይል የተደረጉት። እነዚህ 50ዎች ውስጥ ፋይል የተደረገባቸውም ሰዎች ሲቲዝንሺፕ ስታትሳቸው ሪቮክድ ሆኗል ማለት አይደለም። ስለዚህ ምንም ያሳስብ የለም። እነዚህን ወንጀሎች ያልፈጸመ ሰው ሲቲዝን ግሪን ካርድ ያለው ሰው ምንም ያሳስበው ነገር የለም። ለዛሬ ያስኩላችሁ ነው። ሼር፣ ሰብስክራይብ አድርጎ ደህና ሁኑ።